እግዚአብሔር አምላክ ትውልድን ሊያሻገር ሲፈልግ የሚሰጠን ቁልፎች አሉ። የኛ ነገር አካል እንዲለበስ ሲፈልግ የሚሰጠን ቁልፎች አሉ። ተስፋ ቃላችን እንዲፈጠን ሲፈልግ የሚሰጠን ኃይል አለ። አንዱ ይቅር ማለት ነው። ክብር ለኢየሱስ ይሁን። ይቅር ማለት ኢየሱስ ያድናል። ኤፌሶን ምዕራፍ 4 ቁጥር 29 ጀምሮ እናነባለን። ሁላችንም እንቆማለን። ክብር ለጌታ ነው። ለቃሉ ክብር ሰጥተን እንቆማለን። ኤፌሶን ምዕራፍ 4 ከቁጥር 29 ጀምሮ እናነባለን። ኢየሱስ ጌታ ነው። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ። አሜን። ለቤዛዊ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። መራራነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። አሁን 32 የፈለጉት ክብር ለጌታ ይሁን። እርስ በርሳችሁም ቸሮችና ርኅሩኆች ሆኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳለን ይቅር ተባባሉ። የዚህ ቃል መንፈስ በልባችን ይገዳል፣ ቤታችንን ይገዛል፣ ነፍሳችንን ይገዛል፣ ሁለንተናችንን ይይዛል። አሜን። አባት ሆይ በጌታ በኢየሱስ ስም ኃይል ጸልያለሁ። የጥበብና የመገለጥ መንፈስ እንዲለቀቅ፣ ቃልህ እንዲበራል፣ ልባችንን እንዲያነጽ ኃይል ትሆነን ዘንድ ጸለይ በኢየሱስ ስም አሜን። ተባረኩልኝ። አረፍ በሉ። ኢየሱስ ጌታ። ብዙ ጊዜ ስለ ይቅር ማለት ስለ ምህረት ሲነሳ እግዚአብሔር አምላክ እኛን ያደረገልን ምህረት ያበዛልን ምህረት እግዚአብሔር አምላክ መሮናል ብለን የምናየው ብዙ ጊዜ አንድ መንገድ ወይ ደግሞ ዋን ሳይድ ነው የምናየው። ክብር ለጌታ ነው። ዋን ሳይድ ነው የምናየው። እግዚአብሔር እኮ መሐሪ ነው እንላለን። እግዚአብሔር በምህረቱ ባለጠጋ ነው እንላለን። እግዚአብሔር ምሮኛል፣ እግዚአብሔር አንስቶኛል፣ እግዚአብሔር ገብቶኛል እንላለን አይደል? ብዙ ጊዜ ክብር ለጌታ ይሁን። ግን እኛ መማር እንዳለብን ብዙ ጊዜ እንዘነጋዋለን። አያችሁ፣ ዓለም ሳናቀው ያስተምረናል። ዓለም ትምህርት ቤት ነች። ሰይጣን እግዚአብሔር አምላክ ይገስጸው አስተማሪ ነው። ድፍረቱ ጥግ ጌታ ኢየሱስ ጾም ጸሎት በጨረሰ ጊዜ በቃል እንኳን ያስተምረው መጥቷል አይደለም? ያስተምረው መጥቷል። ድንጋዩን ዳቦ አድርግ ሲለው ሰው ልጅ በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም ሲለው ቀየር አደረገና ከዛ በኋላ ቃሎች ነው የመጣው። ሰይጣንም ለማስተማር ይፈልጋል። ሰዎች ያልተረዱትን ሊያስተምሩ ይፈልጋሉ። ስለዚህ ዓለም ብዙ ነገር ያስገባብናል። መንፈስ ቅዱስም ሊያስተምረን ይወዳል። አሁን የመስማትና ዘንበል የማለት ሁኔታ ዓለም ይቅር አትበል ይላል። ቱ ዘ ኤክስተንት ስም ይወጣል። ደመላሽ የሚል ስም ሰምታችሁ ታውቃላችሁ? ደመላሽ ማለት ልጁ ሲወለድ ስም ይወጣለታል። ምንድነው ቪዥን? የተገደለብን ዘመድ አለና አድገን የዛን ደም መመለስ አለብህ ብለው 18 ዓመት ይሁን ብቻ እስከደረሰበት ክላሽን ይሁን ጦር መያዝ እስከሚችልበት እድሜው ይሰለጥናል። ምን ለማለት? ለመበቀል። ይቅር አለማለትን ነው ዓለም የሚያስተምረን፣ አካባቢ የሚያስተምረን፣ ብዙ ነገር የሚያሰለጥነን ይቅር አለማለት ነው። መንፈስ ቅዱስ ግን ልባችንን የሚያስተምረን ኢየሱስን እንድንመስል ነው። ክብር ለኢየሱስ። ሃሌሉያ። ብዙ ጊዜ ከወዳጆች ጋር ከሰዎች ጋር ስትጨዋወቱ እከሌ በደለኝ፣ እከሌ ገፋኝ፣ እከሌ አሳዘነኝ፣ እከሌ ጎዳኝ ሲባል ነው የምንሰማው እንጂ እከሌ ጎድቶኝ ምህረት አደረጉለት የሚል ሰው ሰምታችሁ ታውቃላችሁ? ሬግ ነው አይደል? ለምን? ጠላት ይቅር ከማለት ጀርባ ያለውን በረከት ስለሚያውቅ፣ ያለውን ፈውስ ስለሚያውቅ ይቅር እንዳንል አይናችንን ይይዛል፣ ልባችንን ይይዛል። ኢየሱስ ያድናል። ሰዎችን ብቻ ሳይሆን እኛን ራሳችንን ይቅር እንዳንል ይይዘናል። ብዙ ሰው ራሱን ይቅር ማለት ይከብደዋል። ለዛ ነው በሮሜ
ምዕራፍ 8 ላይ በክርስቶስ ኢየሱስ ያለ ኮነኔ የለበትም ማለት ኮነኔ ማለት ክስ የለበትም። ለምን? ክርስቶስ ኢየሱስ ምሕረት አድርጎልናል። እግዚአብሔር ምሕረት አድርጎልናል። ስለዚህ ዛሬ የምናየው ይቅር ማለት የእግዚአብሔር ቃል ውስጥ ያለውን ትምህርት እናያለን። ከዛ መንፈሱን እንይዛለን። ከዛ ኃይሉን እንይዛለን። ከዛ ይቅር ማለት ይቀለናል። ክብር ለጌታ ይሁን። በኃይልም አይደለም በብርታትም አይደለም በመንፈሴ ነው ብሏል ጌታና ጌታ መንፈስ ቅዱስ ጸጋውን ያበዛልናል። ልክ መኪና ከስር ተፈቶ እሺ ባለሙያ ሞተር ዘይት እንደሚወጣ የቆሸሸው እንደሚወጣ እዚህ ልባችን ላይ ይፈታና አሁን ቃል ይፈታል። አሜን። ማንም ያስገባውን ዓለም ያስገባው ጎረቤት ያስተማረው ጓደኛ ያስተማረው ትምህርት ቤት ያስተማረው ሁሉ ያስወጣና አዲስ የሆነ ዘይት ይገባል። ከመንፈስ ቅዱስ የሆነ ዘይት ይገባል። ሮሜ 5 ላይ መንፈስ ቅዱስ የእግዚአብሔር ፍቅር ልባችን ላይ አፍስሷል እንደሚል ፍቅር ልባችን ላይ ይፈሳል። ይቅር ማለት ይቀለናል። ያኔ ሰዎችን ምን ማስተማር እንጀምራለን? ይቅርታ መፍትሄ ነው እንላለን። ይቅርታ ኃይል ነው እንላለን። ይቅርታ ያሻገራል እንላለን። ምክንያቱም ዓለም የሚያስተምረው ከእግዚአብሔር ቃል ቶታሊ ተቃራኒ የሆነውን ነገር ነው። ቶታሊ ተቃራኒ። ዓለም ምን ይላል? ፎርጊቭ በት ዶንት ፎርጌት ይላል። ይቅር በል ሞክር፣ ግን ደግሞ አትርሳ ይላል። ታረሳ ታዲያ እንዴት ይቀራል? ለምን ስትሏቸው ታዲያ እንዴት ትማርበታለህ? ይሄ ለዓለም ሊሆን ይችላል፣ ለጨለማ አስተሳሰብ ሊሆን ይችላል፣ ለጨለማ ሳይኮሎጂ እና ሊደርሺፕ ስታይል ሊሆን ይችላል። የእኛ መሪ ግን ጌታ ኢየሱስ ነው፣ መንፈስ ቅዱስ ነው። ክብር ለጌታ ይሁን። ኃጢአትሽን ላላስብ በጨለማው ጥያለሁ ያለው እግዚአብሔር፣ ምሕረት አድርጌያለሁ ያለው እግዚአብሔር፣ ኩነኔ የለባችሁም ያለው ጌታ፣ ክብር ለኢየሱስ ይሁን። ያስተማረን ጌታ ኢየሱስ ምሕረት እንድናደርግ ነው። ይቅር በል ከዛስ ተው። መተው የሚባል ያስተማረው ጌታ መተው። አሜን ሃሌሉያ። ስለዚህ ብዙ ቤተክርስቲያን ጋር የተደባለቀ እውቀት መንፈስ ቅዱስ ያጸዳል። ዛሬ ከልባችን ያወጣል። ከሌኮ በድሉኛል ይላል፣ እሱን አለቀው መጨረሻውን ዛሬ ይላል። መጨረሻውማ ጌታ ጋር ነው። ምንድን ነው የምታየው? ይዛችሁኛል። ብዙ ምሳሌ መሆን የሌለባቸው ወይም በድፍረት እናገራለሁ፣ ምሳሌ መሆን የሌለባቸው ሊደሮችም ይሁኑ ሶሻል ሚዲያ ላይ ያሉ ሰዎች ሚዲያውን ይዘዋል። መከተል ያለብን ሚዲያውን ሳይሆን የእግዚአብሔርን ቃል። ከሆነ አገልጋዩ ጋር ይጣላና ወጥቶ በሆነ ሶሻል ሚዲያ ያ ያሳደገውን የእግዚአብሔር ሰው ደህንነት አስተምሮ ያስጠመቀውን ሰው ዋጋ የከፈለለትን ሰው ቁጭ ብሎ ሲሳደብ ይውላል። ከዛ እሱም ደግሞ ያያል። ተከታይ ያለ ሁልጊዜ እብድ ተከታይ ያለ ወይ እብድ ብዙ ተከታይ ያለ ኢየሱስ ያድናል። ስለዚህ ይቅር ማለት የምንማረው ከእግዚአብሔር ቃል። ሶሻል ሚዲያም ክፈቱ፣ ዜናም ክፈቱ፣ የትኛውም ዶኪመንተሪም ክፈቱ፣ ችግር የለም ማየት። እንደ እግዚአብሔር ቃል ማያስተምር ከሆነ ግን እንዳትሰሙት። ወደ ኢየሱስ ወደ መምሰል የማያሳድግህ ከሆነ እንዳትሰሙት። የእርስ በርሳችሁ ድካም ተከፋፈሉ፣ ተሸካከሉ። ጌታ ያስተዋል። አጋልጠ ውቀጠው የሚል እግዚአብሔር ቃል የለም፣ ያደረገ። ስለዚህ ይቅር አለማለትን ነው ኢምፓክት የሚያደርጉት። እንደዚህ አይነት መንፈስ ነው የሚያካፍሉት። ክብር ለኢየሱስ። ብዙ ጊዜ እከሌ ተበደለ፣ እከሌ በደለኝ፣ ያኔ ገፋኝ፣ ለዚህ ሰው እስቲ 3 ቀን ጾም ጸሎት ይዘን እግዚአብሔር ወደ ልቡ እንዲመልሰው እንጸልይ ያለ ሰው ሰምታችሁ ታውቃላችሁ? ለምንድን እንደዛ ማለት? ከመንፈስ ቅዱስ ይላል። ብዙ ጊዜ ከፍሬያቸው ታውቋቸዋላችሁ የሚባለው ቃል ለነቢያት ብቻ ይመስለናል። ማንም ከእግዚአብሔር የተወለደ ፍሬ አለው። የነቢይን ፍሬ ብቻ አይደለም የምታየው፣ ከራስህ ትጀምራለህ። ፍሬ እያፈራው ነው ወይ? ገላትያ ምዕራፍ 5 ላይ የመንፈስ ፍሬ አለ። ከዛ ላይ ራስን መመዘን፣ ሌሎችን መመዘን፣ ለመፍረድ ሳይሆን እዛ ፍሬ በጎደለበት ነገር ላይ ከአንተ ፍሬ አካፍለህ እንድትሰጠው። ፍሬ ይበላል አይደለም፣ ዝም ብሎ ተንጠልጥሎ አይቀመጥም፣ ይካፈላል ማለት ነው። ክብር ለኢየሱስ ይሁን። ስለዚህ አንዱ ከመንፈስ ፍሬ ውስጥ የተካፈልነው ክብር ለኢየሱስ ይሁን፣ ፍቅር አለ፣ ሰላም አለ፣ ደስታ አለ፣ ቸርነት አለ፣ ትዕግስት አለ። ከእነዚህ ሁሉ ሃሌሉያ ይቅር ማለትን ከጌታ ተምረናል። ስለዚህ ኢየሱስ ጌታ ነው። ኤፌሶን ላይ ስናይ
ኤፌሶን ላይ ስናይ እግዚአብሔር ታማኝ ነው። እርስ በራሳችሁ ቸሮችና ርኅሩኆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። አሁን ቸሮችና ርኅሩኆች ሁኑ ለምን ይመስላችኋል? ጌታ መንፈስ ቅዱስ በጳውሎስ በኩል ቸሮችና ርኅሩኆች ሁኑ ያለ። ቸርና ርኅራኄ ያልነካው ሰው ይቅር ማለት ስለማይችል፣ ይቅርታ ምንጩ ቸርነትና ርኅራኄ። እግዚአብሔር ቸር ነው አይደለም? ርኅሩህ ነው አይደለም? አባታችሁ እግዚአብሔር ርኅሩህ እንደሆነ ርኅሩኆች ሁኑ ተመልከቱ። ስለዚህ ከእግዚአብሔር የተካፈልነውን ቸርነት፣ ከእግዚአብሔር የተካፈልነውን ርኅራኄ ለሌሎች እናካፍላለን። ክብር ለኢየሱስ ይሁን። እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ለምንድን ነው እግዚአብሔር በክርስቶስ ይቅር ያላችሁን እንደተባለን ይቅር እንድንል እንዳንረሳ። ክብር ለኢየሱስ ይሁን። በጣም ከተበደልነው በላይ ሰው አሳዝኖናል ካልነው በላይ እግዚአብሔርን የበደልነው ይበልጣል። እግዚአብሔርን ያሳዘንነው ይበልጣል። እግዚአብሔርን የጎዳነው ይበልጣል። ይህ ሁሉ እያለ ግን ምን አለ? በክርስቶስ ይቅር አለ። ክብር ለስሙ። ስለዚህ በክርስቶስ ይቅር ካለን፣ ይቅር ከተባላችሁ ይቅር ማድረግ ይቀላችኋል። የተሰጠውን ያወቀ ሰው መስጠት ይቀለዋል። ኢየሱስ ጌታ። ክብር ለኢየሱስ ይሁን። ሃሌሉያ። ከዚህ በፊት ብዬ ይሆናል አንድ ዜና ላይ ያየነው ቆይቷል። ውጭ እዛ አሜሪካ ሀገር ቤተክርስቲያን ውስጥ አንድ ወጣት 21 ዓመት ይሁን 18 ኤግዛክት አላስታውስም፣ መሳሪያ ይዞ ገባና ከፓስተሩ ጀምሮ 9 ሰው ገደለ። ይያችኋል። ገደለና ተያዘ፣ እስር ቤት ገባ እና የቤተክርስቲያኑ ምዕመን የፓስተሮቹ ልጆች ጸልየው ጊዜ ወስደው ሄዱና ይህን ሰው ፍርድ ቤት እኛ ይቅር ማለት እንፈልጋለን። ሳያውቅ ነው ያጠፋው፣ በጨለማ ተይዞ ነው ያጠፋው። ስለዚህ እንወደዋለን፣ ጌታ እንዲቀበል እንፈልጋለን፣ ምህረት አድርገንለታል። ኢየሱስ ጌታ። የፓስተሩ ልጆች የቤተ ክርስቲያን ምዕመን ሄዶ ምን አለ? ይቅር አለ። አሁን ይሄ ክብር ለጌታ ነው። የጌታ ኢየሱስ ልብ ስላለን ጌታ መንፈስ ቅዱስ ይረዳናል እንጂ በእኛ እውቀት፣ በእኛ አቅም፣ በእኛ ጉልበት የሚቻል አይደለም። ሰው በአቅሙ አይበረታም። ክብር ለጌታ ይሁን። እየተካፈልን ያለነው ይቅር ስለማለት ነው። ኢየሱስ ያለ። ስለዚህ አንዳንዴ እንደዚህ አይነት ቃል ስንካፈል መንፈስ ቅዱስ እንደዚህ አይነት ቃል ሲያመጣ ነፍሳችን ውስጥ ያለ እውቀት፣ ልባችን ውስጥ ያለ እውቀት ሬዚስት ማድረግ ይፈልጋል። ኖ እሱ እኮ ይሄን ያህል ጊዜ፣ ይሄን ያህል ጊዜ፣ እሷ እኮ ይሄን ያህል ጊዜ፣ እነሱ እኮ እንደዚህ ያህል ጊዜ ሊል ይችላል። ሰው ልጅ ግን በአቅሙ በኃይሉ አይበረታም። መንፈስ ቅዱስ ሰውን ይቅር እንድንል ጸጋ ይሰጠናል፣ ኃይል ይሰጠናል፣ አቅም ይሰጠናል፣ ብርታት ይሰጠናል። ይቅር ማለት ክብር ለኢየሱስ ይሁን። ከእግዚአብሔር ከአባታችን የተካፈልነው ማንነት ነው፣ ባህሪ ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ተብሎ እንደተጻፈ አዲስ ከሆንበት ፍጥረት ማንነት ከእግዚአብሔር የወሰድነው ማንነት። ዮሐንስ ወንጌል ምዕራፍ 1 ላይ የእግዚአብሔር ልጆች ትሆኑ ዘንድ ስልጣንን ሰጣችሁ ካለ በኋላ ክብር ለኢየሱስ ይሁን። ከወንድ ፍቃድ እንዳልተወለድን ከእግዚአብሔር እንደተወለድን ሲናገር ያ ማለት የእግዚአብሔር ማንነትና ባህሪ እኛ ውስጥ ገብቷል። አንዱ ይቅር ማለት ፍቅር፣ ቸርነት የተካፈልናቸው እግዚአብሔር ባህሪያት አሉ፣ ያልተካፈልናቸው እግዚአብሔር ባህሪያት አሉ። ሁሉም ማወቁ፣ ፈጣሪነቱ፣ ሁሉ ስፍራ መገኘቱ፣ ኃያልነቱ ብቻ አለ። ከእሱ የተካፈልነው ደግሞ አለ ይቅር ማለት ፍቅር፣ ምህረት፣ ሰውን መውደድ፣ ብዙ ባህሪያት። ኢየሱስ ጌታ። ስለዚህ ዛሬ ጌታ በውድ ቃሉ እያለን ያለው ይቅር ማለት የከበደን ካለ ልባችን ላይ የበደሉን ሰዎች ካሉ፣ ያሳዘኑን ሰዎች ካሉ ኢየሱስ ያድናል። ይቅር የምንልበትን አቅም ይሰጠናል። አቅም ይሰጠናል። ይቅርታ የሰው ልብ ፈውስ ነው። ይቅርታ የቤተሰብ ፈውስ ነው። ይቅርታ የአካባቢ ፈውስ ነው። ይቅርታ አገራዊ ፈውስ ነው። አገራዊ ፈውስ ነው።
ይቅርታ ማለት አገራዊ ፈውስ ነው ስላችሁ በ98 በፈረንጆቹ ሁላችሁ ታውቁታላችሁ። ያኔ አብዛኞቻችን ነበር ሩዋንዳ በሚባል ሀገር በሁቱና ቱትሲ መሃል ለ100 ቀን የቆየ ጄኖሳይድ ነበረ እና ወደ 800,000 አካባቢ ሰዎች በዛ ሰዓት ህይወታቸው አልፏል። ቀጥሎ የመጣው መንግስት ከተጨፈጨፈው ወደ ሞት ጄኖሳይድ ከተፈጸመበት ተነስቶ እንበቀል አይደለም ያለው። በግለ ጌታ ይሁን እንዴት ተደርጎ ይቅር ይባላል? በጌታ ነው ማለት እንዴት ተብሎ ይቅር ማለት ይቻላል? ይቅርታ በማድረግ አገር መታነጽ ይችላል ማለት። ስለዚህ በየአካባቢው ከሌ ያኔ ያጠፋ ያኔ ገደል ይቅር ማለት አሁን አገራቸው የደረሰበት ኢየሱስ ያድናል። ይቅርታ ማድረግ አገራዊ ፈውስ ነው፣ አህጉራዊ ፈውስ ነው። ከልብ ጀምሮ ከኢንዲቪጁዋል ከእናንተ ጀምሮ ቤተሰባችሁን ፈውስ። ያዘናችሁበት ሰው ካለ እህት ወይ ወንድም ላይ ካዘናችሁ፣ አባት ላይ ካዘናችሁ፣ እናት ላይ ካዘናችሁ፣ አገልጋይ ላይ ካዘናችሁ ደውላችሁ ዛሬ መሽላል ነገ ግን ደውላችሁ ጸልያችሁ እወድሃለሁ፣ አሜን፣ አከብርሃለሁ፣ አሳዝኜ ከሆነ ይቅርታ፣ በድሎም ቢሆን ከእናንተ ጀምሮ አሜን። ተበድላችሁ ቢሆን አሳዝኜ ከሆነ ይቅርታ፣ አንተ ማሳዘነኛል፣ እወድሃለሁ፣ ይቅርታ። ኢየሱስ ጌታ የሚቀርብበት ልብ ይሄ ነው። የአዲስ ኪዳን ልጆች እግዚአብሔር ልጆች ነው። በሐዘን እንድንሄድ እግዚአብሔር አይፈልግም። ቂም በቀል ልባችን ላይ በመያዝ እንድንሄድ እግዚአብሔር አይፈልግም። ክብር ለኢየሱስ ይሁን። ቆላስይስ ምዕራፍ 3 እንሄዳለን ከ12 እስከ 15 ቆላስይስ ምዕራፍ 3 ከዛ ደግሞ እንጸልያለን። ይቅር አለማለትን ቀስት እንነቅላለን። ክብር ለኢየሱስ ይሁን። ከ12 እስከ 15 ላንብብላችሁ። እንግዲህ ቆላስይስ ምዕራፍ 3 ከ12 እስከ 15 እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁ ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትሕትናን፣ የዋህነትን፣ ትዕግስትን ልበሱ። ስለሚታይ ስለሆነ ልብስ እንደሚታይ አሁን የለበስኩት ልብስ እንደሚታይ እነዚህ ባህሪያት የጌታ ልጆች ላይ የሚታዩ ናቸው። እርስ በርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለ ይቅር ተባባሉ። ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። በእነዚህም ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱ። በአንድ አካልም የተጠራችሁለትን ደግሞ የክርስቶስ ሰላም በልባችሁ ይግዛ። የምታመሰግኑ ሁኑ። ኢየሱስ ጌታ እግዚአብሔር የተባረከ ይሁን። ክብር ለጌታ ይሁን። እዚህ ጋር ሲያስተምረን ክብር ለጌታ ይሁን። ምሕረት፣ ርኅራኄ፣ ቸርነት፣ ትሕትና፣ የዋህነት፣ ትዕግስትን ልበሱ የሚለበስ ስለሆነ ከእግዚአብሔር ማንነት የተካፈልነው ስለሆነ ቆላስይስ ምዕራፍ 3 የተካፈልነው ስለሆነ የእግዚአብሔር ማንነትን ስንካፈል የእግዚአብሔር ባህሪ በእኛ ላይ ስንለብስ በቀላሉ ይቅር ማለት እንችላለን። ኢየሱስ ጌታ በቀላሉ በጣም እኔ እኮ ይቅር ማለት ይከብደኛል፣ ይህ ነገር ያቅተኛል ካልን ዛሬ ይህ ነገር ዛሬ ይነቀላል። እግዚአብሔር አምላክ ጸጋን ይሰጠናል፣ ኃይልን ይሰጠናል፣ ብርታትን ይሰጠናል። ክብር ለኢየሱስ ይሁን። ብርታትን ይሰጠናል። እኔ እኮ ያለፍኩበት ነገር በጣም ያማል፣ ያለፍኩበት ነገር ያማል፣ ይቅር ማለት ይከብደኛል ካልን የእምነታችን ጀማሪና ፈጻሚ የሆነው ኢየሱስን ማየት አያችሁ። በሉቃስ ምዕራፍ 23 ቁጥር 34 ላይ ጌታ ኢየሱስ ምን አለ? ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። በዚህ ስፍራ ላይ ጌታ ኢየሱስ አብሮ እየበላ አቤት ሰምቶ አይደለም፣ ቁጭ ብሎ አይ የሚያደርጉትን አያውቁምና ይቅር በላቸው አይደለም ያለው። በመስቀል ላይ ኢየሱስ ያደረገ በህመም ላይ ከፍ ብሎ ስታዩት ቀራንዮ ለሚባል ስፍራ በደረሰ ጊዜ በዚያ እርሱን ክፉ አድራጊዎች አንዱን በቀኝ ሁለተኛውን በግራ ሰቀሉ። በተሰቀለበት ስፍራ በህመም ስፍራ እጆቹ በሚስማር ተቸንክረው የሾህ አክሊል በላዩ ላይ ሆኖ ደም በደም እየሆነ በግርፋት ሰውነት ላይ ደም ፈሶ ይዛ ህመሙ እንድታውቁት ብዬ በዚህ ህመም ውስጥ እግዚአብሔር ጌታ ኢየሱስ የሚያደርጉትን አያውቁምና ይቅር በላቸው የሚልበትን ልቦናና አቅም ኃይል ልብ አገኘ።
እንዴት አገኘ? ያም አልቆ በዛ ሰዓት እየወጋ ያለውን ሰው ይቅር ማለትን ታስባለህ? በዛ ሰዓት በጣም በቃ የገገፈ ወደ ሞት አሳልፎ የሰጠን የሚያደርጉትን አያውቁምና ይቅር በላቸው ያስብላል? ሁኔታው አያስብል። ግን ክብር ለኢየሱስ ይሁን። ይህ ክርስቶስ ኢየሱስ በእኛ ውስጥ አለ። ይህ እርሱ እየተወጋ እየተገረፈ እየተሰቀለ የሚያደርጉትን አያውቁምና ይቅር በላቸው ያለበት ያ ልብ አሁን እኛ ውስጥ አለ። ለዛ ነው ቆሮንቶስ ላይ እናንተ የክርስቶስ ልብ አላችሁ ወደ ሞይ ሀፍ ደ ማይንድ ኦፍ ጂሰስ የሚለው የጌታዬ ይቅር ማለት የቻለበት ልብ አሁን በመንፈስ ቅዱስ በኩል እኛ ውስጥ አለ። ዛሬ ወደዚህ ስፍራ ጌታ የላካችሁ ሰዎች፣ ወንድም እህቶች፣ በዚህ ነገር እግዚአብሔር አምላክ ደጅ ሊከፍት ስለፈለገ ይቅር ማለት ጀርባ ያለን በረከት ሊያስገኝላችሁ ስለፈለገ ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እያችሁ ጌታ ምን አለ? ቻለ። በህመም ውስጥ ሆኖ ይቅር በሉ ማለት ቻለ። ይቅር በላቸው ጌታዬ አለ። አባቱ ይቅር በላቸው ሲል እሱም ይቅር ብሏቸው። የጎዳችሁ ሊኖር ይችላል። በጣም ያሳዘናችሁ ሊኖር ይችላል። ቁጭ ብለን አሁን እንደዚህ እኮ ተደረገ ነው ብትሉኝ ጉድ እንደዚህ አይነት ሰው ልል ይችላል። ሰው ስለሆነ ክብር ለጌታ። ግን ምንም ይሁን ምንም እግዚአብሔር አምላክ ይቅር የሚልበትን አቅም ይሰጠናል፣ ጸጋን ይሰጠናል፣ ኃይልን ይሰጠናል። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ዓለም ቅድም ብያቸዋለሁ፣ ይቅር አለ ማለት የተማረው ከጨለማው ነው። ከጨለማው ጌታ ሲናገር ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ምን አለ? ንግግሬን ከ43 አነብላችኋለሁ። የማታስተውሉ ስለምንድን ነው? ቃሌን ልትሰሙ ስለማትችሉ ነው። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነት በእርሱ ስለሌለ በእውነት አልቆመም። ሐሰት ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰት አባት ነውና። ምን አላቸው? እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። አሁን አንዳንድ በጨለማ ያለ ሰው እኛ ጋር ከጌታ ዛሬ ጌታ ኢየሱስን በልቡ ያላነገሰ ያልተቀበለ ካለ በኋላ ጌታ ውድ ነውና መጣችሁ ጌታ እንድትቀበሉ አበረታታለሁ። እዚህ ሁላችንም ጌታ እናውቃለን ብዬ አስባለሁ። እዚህ ጋር ጌታ የተናገረ ያለው እነዛ ፈሪሳውያን ኢየሱስ ጌታ ነው፣ ጌታን ለመግደል ነው የሚፈልጉት፣ የሕይወትን ቃል መስማት አይፈልጉም። ልትገሉኝ የምትፈልጉት አለ። መግደል የሚባለውን ነገር ያን ምኞት የተካፈላችሁት ከሰይጣን ነው። ያን ነገር ስለተከፈላችሁ ሳያታውቁት አባታችሁ ነው። ዲያብሎስ መጥቶ እኮ ልጆቼ አላላቸው። እነሱ የሚሉት ማን ነው? እኛ የአብርሃም ዘር ነን፣ የአብርሃም ልጆች ነው አይደለም? ጌታ ሲያቸው ግን የአብርሃም ልጆች አይደሉም፣ የአባታችሁ ዲያብሎስ ነው። እኔ እኮ አባቴ ብዬ ዲያብሎስን አልተቀበልኩም ይሆናል። የተባለው አባቴ ነው የት አግኝቼው የት ወለደኝ? የእሱን ምኞት የእሱን ተግባር ሳምባዲ ሲያደርግ መንፈስ ዓለም ላይ አባቱ ማለት ዲያብሎስ ነው። በዓለም ያሉ ሰዎች ከአባታቸው ከዲያብሎስ የቀዱትን ትምህርት ቅድም መጀመሪያ እንዳልኳቸው ይቅር አለ ማለት ሰውን ይቅር ባለ ማለት አንዳንድ የሆነ ድሮ የሰማሁት ነበር። አንድ ሰው ኃይል ምንድን ነው ሲባል በቃ ሰው የበደሉኝን እያሰብ እነሱን ለማሳየት እተጋለሁ። እንደዚህ አይነት ትጋት አጋንንታዊ ትጋት ጌታ ትጉ ያለበት በመንፈስ ቅዱስ የበደሉኝን ይቅር ሳልል ትግጄ በልጄ እንደዚህ አይነት እውቀት አጋንንታዊ እውቀት ይዛችሁኛል። የበደሏችሁ ሰዎች አዩአችሁ አላዩአችሁ፣ እናንተም የበደላችኋቸው ሰዎች አዩአችሁ አላዩአችሁ፣ በክርስቶስ ኢየሱስ ውጤት ላይ ናችሁ። የውጤት መጀመሪያ በኢየሱስ መሆኑ፣ የውጤት መጀመሪያ ዳግም መወለድ፣ የውጤት መጀመሪያ እንደ ቃሉና እንደ መንፈሱ ሆኖ መመላለስ፣ የውጤት መጀመሪያ መንፈስ ቅዱስ በልባችን ሆኖ ሲመራ ነው። ውጤት ከውጭ የሚጀምር ውጤት የለም። ባለፈው ተባብለናል። ፎቅ ስለገነባ ሰው ውጤታማ አይደለም። 1000 መኪናዎች ቢገዛ ውጤታማ አይደለም።
መልቲ ቢሊየን ካምፓኒ አለኝ የኔ ካምፓኒ እኮ እንዲህ ነው ቢላችሁ ውጤታማ አይደለም። ውጤት የሚጀምረው ኢየሱስን ከማወቅ ዳግም ከመወለድ። ክብር ለኢየሱስ ይሁን። እቺ ማክሲመም በጉልበት በትጋት 50 60 70 80 ዓመት የማይኖርባት ምድር ላይ ብዙ ነገር ከማትረፍ በፊት ጌታዬ እንዳለው ሰው ዓለምን ሁሉ አትርፎ ነፍሱን ቢያጎድል እንዳለ ማጉደል ነው የሚሆነው። ስለዚህ ለውጤታማነት ለመነሳት አንዳንድ ዓለም የሚያስተምረው ይህ በቃ አትችልም ያለ ሰው አትደርስም ያለ ሰው የናቀ ሰው ለማሳየት እኔ እነሱ ለማሳየት አልሰራም፣ ኢየሱስን ለማሳየት ነው። አዩ አላዩ ምን ያደርግልኛል? ይዛችሁኛል፣ አክሊል ይሰጡኛል። እስቲ እናው ኢየሱስ ጌታ አክሊል ይሰጡናል አይሰጡኝም? እኔ ምን አገባኝ? ወዳችኋለሁ። ጌታ ቢቀበሉ ደስ ይለኛል። በጌታ የሚሆኑ ወንድሞቼ ደግሞ አካሎቼ ናቸው። ወድጄ ምህረት አደርጋለሁ። የምሰራው ግን ለኢየሱስ ነው። የክርስቶስ ፍቅር ነው ሞቲቬ። የክርስቶስ ፍቅር ነው ኤነርጂ ኃይሌ። የክርስቶስ ኢየሱስ ፍቅር ነው ጉልበት የሚሰጠኝ ለማገልገል ይሁን ለመስራት ይሁን ለመነገድ ይሁን የኢየሱስ ፍቅር። አዎ እነግዳለሁ፣ አተርፋለሁ፣ ጎዳና ያሉት ልጆች አንስቼ አበላለሁ። አያችሁ ሞቲቬ ምንድን ነው? የክርስቶስ ፍቅር። ነገ ባይብል ኮሌጅ መገንባት አለብኝ። ለምን? ሰው በእውቀት እንዲበረታ። ለምን? ከክርስቶስ ፍቅር። ሰዎች ስለገፉኛል ዛሬ እዚህ በደሉ ምላቸው ሰዎች ስሜን አጠፉ ምላቸው ሰዎች አገር ብቀይር አያገኙኝም። ይዛችሁኛል። አገር ብቀይር ኬንያ ብሄድ አያገኙኝም። አውሮፓ ብሄድ አያገኙኝም። ቻይኖች መሀል ሄጄ ወንጌል ብሰብክ አያገኙኝም። እዛም ብሄድ ግን ያለው ማለት ነው ኢየሱስ። የትም ብሄድ ኢየሱስ። በግለ ኢየሱስ። ስለዚህ ዓለም የሚሰጣችሁን እውቀት አትቀበሉ። ይቅር ማለት ሰማያዊ እውቀት ስለሆነ፣ ይቅር ማለት መፈታት ስለሆነ በግለ ኢየሱስ። ይቅር ማለት ከዚህ በኋላ ይቀለናል። አሜን። ይቀለናል፣ በጣም ይቀለናል። ቀላል ነው። ለምን? ጌታዬ የእምነቴ ጀማሪና ፈጻሚ በመስቀል ላይ ህመም ላይ ሆኖ እንዴት እንዳያቸው ራሱ ሆኖ እዛ ላይ የሚያደርጉትን አያውቁምና ይቅር በላቸው ካለ ጌታዬ አቅም ካገኘ ከዚህ በኋላ ይቅር የማለት አቅም በእያንዳንዳችን ውስጥ አሁን ከቃሉ የተነሳ ጌታ እየለቀቀ ክብር ለኢየሱስ እየለቀቀ ክብር ለጌታ ይሁን። ሃሌሉያ ሃሌሉያ ሃሌሉያ። ሉቃስ ምዕራፍ 6 እንሄዳለን። ሉቃስ ምዕራፍ 6 ቃሉ ይጣፍጣል፣ ቃሉ መልካም ነው። ሃሌሉያ። ይቅርታ ላይ ክብር ለኢየሱስ ይሁን። ቁጥር 36 እና 37 ሌላኛው የይቅርታን ሳይድ ያሳየናል። ሌላኛው የይቅርታን ፊት ያሳየናል፣ መልክ ያሳየናል። ይቅርታ መልክ አለ፣ መስጠትና መቀበል እንደሆነ ደግሞ እዚህ ላይ ያሳየናል። አባታችሁ ርኅሩህ እንደሆነ ርኅሩኆች ሁኑ፣ አትፍረዱ ይፈረድባችኋል፣ አትኮንኑ አትኮነኑምም፣ ይቅር በሉ ይቅርም ትባላላችሁ። አያችሁ እዚህ ጋር አሁን እግዚአብሔር አምላክ በኋላ እናየዋለን። በሰማይ ያለው አባታችሁ ይቅር እንዲላችሁ ይቅር በሉ ይላል አባታችን ጸሎት ላይ ማቴዎስ ምዕራፍ 6 እናየዋለን። ከዛ በፊት ግን ይሄን አያችሁ አትፍረዱ ይፈረድባችኋል። አሁን በቀላሉ ይቅር የማይል ሰው ፈራጅ ሰው ነው ይላል ኢየሱስ ጌታ ነው። አትጋሙ ወደ አጥንቷ ገባ ደረቅ ወዳለው ክብር ለኢየሱስ ይሁን። ብዙ ጊዜ ይቅር የማይል ሰው በልቡ ትዕቢተኛ ነው ማለት ነው። ይቅር አለ ማለት እኔ እበልጣለሁ ማለት ነው። ይዛችሁኛል። እኔ በፍጹም ይቅር አይደለም፣ እኔ እሱን ይቅር ከምል ወይ ደግሞ እኔ እሷን ይቅር ከምል እኔ ለምን በቃ ዘላለም እንደዚህ ሊል ይችላል። ምን እያለ መሰላችሁ? ሌላኛው ቋንቋ እዚህ ጋር አትፍረዱ ይፈረድባችኋል፣ አትኮንኑ። ክብር ለጌታ ይሁን። ይቅር በሉ ይቅርም ትባላላችሁ። አሁን ይቅር ያለ ማለት የመፍረድ ምልክት ነው። አትፍረዱ እያለ ያለው ጌታ እዚህ ጋር እኔ ሄጄ በደልኩ፣ እንዴት ይቅርታ እህቴ በደልኩሽ፣ ይቅርታ በድላይ ሊሆን ይችላል። ከዛ እንደዛ ሀምብል ስንሆን ያጠፋሁት እኮ ነው ልትል ትችላለች። ያጠፋሁት እኮ ነው ሊል ይችላል ወንድም። ከዛ ኦኬ ተብለህ ሰላም ታደርጋለህ። አትፍረዱ ይፈረድባችኋል እያለ ያለው ያ ሰው ትህትና የለውም፣ ልቡ ላይ ትዕቢት ነው ያለው። ፈርዷል። እኔ ልክ ነኝ፣ ተበድያለሁ፣ በድዬም ቢሆን
እኔ በእድሜ እበልጣለሁ፣ በገንዘብ እበልጣለሁ፣ በእውቀት እበልጣለሁ፣ በስልጣን እበልጣለሁ፣ ማን ስለሆነ ነው እሱን ሄጄ ይቅርታ የምጠይቀው ሊል ይችላል። ይዛችኛ ሊል ይችላል። ምን እያሉ ነው? ጌታ ፈቅደሃል እያለ። የሚፈቅድ ሰው ትዕቢተኛ ሰው ነው ማለት። ይቅር ስለማለት ነው እየተማርን ያለ ነው የመጣችሁ ቤተሰቦች። ስለዚህ ውስጡ ፕራይድ አለ ማለት ነው፣ ሳያውቅም። አሁን ማንንም ሰው መጥተህ አንተ እኮ ትዕቢተኛ ነህ ብትለው በፍጹም እኔ ውስጥ ትዕቢት አለ ይላል። ለራሱ አይታይም። ትዕቢት የሚታየው በውጭ ላሉ ሰዎች ናቸው። ለራሱ አይታይም። ቢታይማ ዳይቦሎስ ራሱ ላይ ነበር። ትዕቢተኛ እንደሆነ አላወቀም። እኔ በልዑል እመሰላለሁ ሲል ትዕቢት እንደሆነ አላወቀም። ግን ያለው በእግዚአብሔር ፕሬዘንስ ውስጥ ነው። አንዳንዴ በቸርች ውስጥ በጣም እየተዘመረ በእግዚአብሔር ፕሬዘንስ ውስጥ ሆኖ እስቲል ትዕቢት ያለው ሰው ራሱ ላይ አይችልም። ለዛ ነው ፓስተሮች፣ አባቶች፣ መንፈሳዊ አባቶች አይተው ትዕቢት የምትባላለች ፕሊዝ ጸልይ የሚሉት። ትዕቢት ለዛ ሰው አይታወቀው። የሚታወቀው የሚያየው ሰው ሌላ ነው። አሁን አትፍረዱ ይፈረድባቸዋል ሲል ይቅር አለ ማለት መፍረድ ነው እያለ ልክ በአይን ላይ ያለውን ጉድፍ ላውጣልህ ሲል በአንተ ላይ ምሰሶ እያለ እንዴት ምን ጉድፍ ጌታ ያስቀመጠው ማለት። ስለዚህ ምሰሶ ማለት ፒላር ነው። ቤት ሲገነባ ፒላር ነው። ሰው ምሰሶ የሚያክል ነገር አይኑ ላይ ሆኖ ማየት ካልቻለ ትዕቢት አንዳንዴ ለራሳችን ይታያል። እና አትፍረዱ ይፈረድባቸዋል ካለ ጌታ ይቅር አለ ማለት መፍረድ ነው። ይቅር አለ ማለት ትዕቢት፣ በልባችን ትዕቢት ሲበዛ እኔ እበልጣለሁ፣ ማን ስለሆነ ነው እሱ ይቅርታ የምጠይቀው፣ ማን ስለሆነ እሱ ይቅርታ የምጠይቀው ልንል እንችላለን። ግን ደግሞ ጌታ ሲናገር ልጆች ሆኗል። አሜን። የልጆች ልብ ይኖራቸዋል። ልጅ አይታችኋል? ልጅ ልቡ ላይ ቂም አይዝም። አሁን የሆነ ነገር ቢያጠፋ ልጃችሁ ማለት ነው በደንብ አገጋግፈው ይማቆይ እንዲሁም ስርዓት ካልያዘ ደግሞ ዋሉ ብለህ ስታስብ እሱ ገዝቶ መጥቶ ያጫውታል ነው አይደለም? ለምንድን ነው ለልጆቹ ነው ያለው? ይዝሊ ይቅር ዛጌ ልጅ ልብ ይሰጣል። ክብር ለኢየሱስ ይሁን። ይቅር በሉ ይቅርም ትባላላችሁ። እዛ ማቴዎስ ወንጌል ምዕራፍ 6 ላይ እናየዋለን። ጌታ ተናግሯል። ሰማይ አባታችሁ ይቅር እንዲላችሁ ይቅር ተባባሉ። ስለዚህ ይቅር ማለት ከእግዚአብሔር አንዱ ይቅርታን መቀበያ እግዚአብሔር ያስቀመጠው ስርዓትና መርህ መጀመሪያ ጨርሰና እኔ ጋር ከመምጣት በፊት ይልሃል ማለት ነው። ሃሌሉያ። ማቴዎስ 6 ልናገር እስቲ። ማቴዎስ 6 14 እና 15 ላንብብላችሁ። ክብር ለጌታ ይሁን። ከዘጠኝ እናንተው ኢየሱስ ያድናል። እንግዲህ እናንተ እንዲህ ጸልዩ፣ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉም አድነን እንጂ ወደ ፈተና አታግባን፣ መንግሥት ያንተ ናትና ኃይልም ክብርም ለዘላለም አሜን። ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋል። ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም። ያድናል ኢየሱስ። ክብር ለጌታ ይሁን። እዚህ እግዚአብሔር አምላክ ይቅር ባለን ቁጥር ምሕረት እየበዛ ሰማይ እየተከፈተ ክብር ለጌታ ይሁን። ነገራችን ሁሉ እየተፈታ ነገራችን አስታውሳለሁ። ቸርች እዚህ ሳይሆን በጌታ ወንድም ያለ እግዚአብሔር ሰውና አንዲት እህትን ዲሊቨር ስትሆን በሳምንቱ ደግሞ ይጫዋል ዲሊቨር ይሆናለው ጌታ ብሎ ጠየቀ። እዛ መንፈስ ቅዱስ የገዛ እህቷ ላይ ቂም ይዛል እና ይቅር እስካላለች ድረስ ደጁ ክፍት ነው፣ ተመላልሶ ይገባዋል። እህትሽን ይቅር በይ ይቅርታለች ዲመር ሄደ። ከዛ በኋላ መጥቶ አያውቅም። ይነዋል ይቅርታ ደጅ ነው። ለእግዚአብሔርም ደጅ መክፈት ነው፣ ለጨለማው ደጅ መክፈት ነው። ኢየሱስ አስታውሳለሁ። እንዲሁ ከክፍለ ሀገር ነው መምጣት አልችልምና ጸልይልኝ ብላኝ አንድ ትልቅ ሴትዮች ደወለች። 2 ዓመት ይሆናል። በምጸልይበት ሰዓት ለፈውስ ለብዙ ተናገረና ጌታ ጎረቤቷ ጋር ተጣልታለችና እንደዚህ አይነት ሴት እንደዚህ አይነት ሴት ይቅር እንድትል ንገራት፣ ካልሆነ የተነገረ ሁሉ ሊፈጸም ይዘገያል። ያን ነገር ሲናገራት እውነት ነው፣ ከዚህ በኋላ ይቅር እላለሁ አለች።
ይቅርታ ተስፋ ቃልን ያፈጥናል። አሜን አሜን። እኛ ደግሞ ጌታ ይርዳል። ውሎ ምናምን እንድትናደድ ምናምን አድርጎ የሚያወር ነው። ገና ወጥተህ ከታክሲ የሚቀበል አይደለም። የሆነ ነገር ብቻ ይቀበላል። ይህን ሁሉ በይቅርታ ማለፍ ካልተቻለ የተወሳሰበ ነገር አለ እና ኢየሱስ ጌታ። ለዚህ ሁሉ ግን ጌታ ጸጋን ያበዛል። ኢየሱስ ያድናል። ኢየሱስ ያድናል። ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። ይቅርታ ኃይል ነው። ይቅርታ መታደል ነው። ይቅርታ በረከት ነው። በረከት ኢየሱስ ያድናል። ማቴዎስ 18 እናያለን። ማቴዎስ 18 እናያለን። ይቅር ከተባለን በኋላ እግዚአብሔር አምላክ እኛን የሚጠብቅብን ነገር ይቅርታ እንደሆነ እናያለን። ኢየሱስም እንዲህ አለ። ቁጥር 21 ላንብብላችሁ። በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜ ነውን? 7 የሚያሳየው ፍጹምነትን ነው። ጌታ ኢየሱስ እንዲህ አለ፣ እስከ 7 ጊዜ 7 እንጂ እስከ 7 ጊዜ አይደለም። 7 የሚያሳየው ሙላትና ፍጹምነት። ያን ፍጹምነት ወስደህ ኢየሱስ ያድናል። በ7 አባዛው 7 ጊዜ 7። ክብር ለኢየሱስ ይሁን። ያ ማለት ሁል ጊዜ የይቅርታ ልብ ይኖረህ ማለት ነው። ያድናል። የይቅርታ ልብ ይኖረህ። እስከ ቁጥር 35 ስናነብ በአጭሩ ለመናገር ያህል ዕዳ የነበረበት አንድ አገልጋይ ወይ ባሪያ ጌታው ፊት ይመጣና እባክህን ይቅር በለኝ፣ መክፈል አልቻልኩም፣ ከብዶኛል። ያ ጌታም ለፍርድ ከሚሰጠው በቃ ትቼልሃለሁ፣ መሪሃለሁ አለ። ተመሪያለሁ ብሎ ሲወጣ እሱ ያበደረው ሰው ደግሞ አገኘ። እዚሁ ክፍል ላይ እስከ 35 ዓመት ኢየሱስ ጌታ አገኘና አንተ ያበደርኩህን አትክፍለኝም? ከዛ አያችሁ ተዋረዱ። ይቅር ተብሎ እኮ ነው የወጣው። እኔማ አይደለም ክፈለኝ፣ የለኝም ክፈለኝ ወስዶ እስር ቤት ያስገባዋል። ያኔ የእሱ ወዳጆች አዝነው ለጌታቸው ነገሩት። አንተ እኔ ይቅር ብዬ ለብዙ ለጥቂቷ ይቅር መባል እንዴት ይከብድሃል? ብሎ ለፍርድ አሳልፎ ሰጠው ይላል። ይቅርታ ከዚህ የምንማረው ይቅር ማለትን እንዲቀለም ይቅር የተባለውን እናስብ። አሜን። ይቅር የተባለውን እግዚአብሔር ከምን ጉዳይ ይቅር ብሎኛል? ምንስ በድዬው ፈቶኛል? እግዚአብሔር ምን ያህል ምሕረት እንዳደረገልን ስናቅ መስቀሉ ለሰዎች ይቅር ማለት ይቀልላል። ይህን ስናሰላስል ከዘላለም ሞት በክርስቶስ ኢየሱስ ምሕረት ፈቶናል። ኢየሱስ ያድናል። ከዚህ በኋላ ምን አይነት ጸጋ መሰላችሁ? ሁልጊዜ ከቃል ጀርባ ጸጋ ኃይል አለ። ምን አይነት መሰላችሁ? ጌታ ጊዜ ያደረገ ያለ ምንም ብትበደሉ ምንም እስከማይመስላችሁ ድረስ ይቅር ማለት በጣም ይቀላችኋል። ኢየሱስ ጌታ ሃሌሉያ። በጣም ይቀላል። ቤተሰብ ይቅር ማለት፣ አንደኛ ይቅር ማለት፣ ዴክስተንት ሲስተምን ይቅር ማለት፣ አገርን ይቅር ማለት። ሁላችንም ባይደው ሳናቀው አገራችን ላይ ቂም ይዘናል ነው አይደለም? አዎ እዚህ መድረስ ነበረብኝ፣ እንደዚህ ትምህርት፣ ከዛ ይሄ እንደዚህ፣ ከዛ እንደዚህ እድል፣ ከዛ ይሄ እች ሀገር እንላለን። ዛሬ ጌታ ይረዳናል፣ ሀገራችንን ይቅር እንላለን። አሜን። አዎ ይቅርታ ዳይቨርስ ነው። ኢየሱስ ጌታ ነው። አዎ ድሮ ሃይስኩል ያስተማሪ እያሰብኩ ድሮ ልጅ እነዚህ አስተማሪዎች እንደዚህ ብሎ ባይሰድቡ፣ እንዲህ ብሎ አይመቆኝ ባያበላሹ፣ እንዲህ ብሎ እንትን ባይ በዛ በወጣትነቴ በፍቅር ቢመክሩ ምናምን ነበር። ከዛ ሳስበው መንገድ አደረገውና ጌታ እዚህ ጋር ቆመ። በዛ ባላልፍ ይዛችሁኛል። በዛ ባላልፍ የክርስቶስን ፍቅር አላውቅም። መገፋት ያለው ለክብር ነው። አሜን ሃሌሉያ አሜን። የበሽታ ፍላጻ ካልመጣ ፈውስን በምን ታውቃለህ? ሰዎች በድለው ሲገፉ ምህረትን መለማመድ ታዲያ ከምን ታውቃለህ? የሚያሳዝኑ ሰዎች ከመጡ እግዚአብሔር ምህረት ማድረግንና ፍቅርን እንድትማሩ እስኪ
ህይወት የእግዚአብሔር ትምህርት ቤት ነች። የማያልቅ ማለት ነው። አሁን ዲግሪ ይዘሃል፣ ማስተርስ ይዘሃል፣ በቃ ብሎ ጌታ ያሸኝህ እሱ ጋር እስክንሄድ ለምን 120 ዓመት አይኖርም? እንደ ሙሴ እስቲል ትማራታለህ። ያድናል። ለዚህ ነው የምንወደው ጌታችን። ክብር ለኢየሱስ ይሁን። መሐሪ ነው ኢየሱስ፣ ደግ ነው ኢየሱስ። ክብር ለኢየሱስ ይሁን። ስለዚህ ሁሉ እንደው ይቅር እያልኩ ነው ወይ ሙለው በየመንገዱ ለበደለኝ ሁሉ ጥበብ አለ። ጥበብ በውስጤ። ክብር ለኢየሱስ ይሁን። በፍጹም ልብ ለምሳሌ 70 ጊዜ 7 ይበላል። 70 ጊዜ 7 ይቅር የማለት አቅም ታደርጋለህ። ከሆነ ሰው ጋር ለምሳሌ ከሆነ ሰው ጋር ሁልጊዜ እየበደለኝ ይቅር ብያለሁ፣ ሁልጊዜ እየበደለኝ ይቅር ብያለሁ። እኔን ከመበደል አልፎ የኔን ነገር የሚያበላሽ ከሆነ እስቲል እየወደድኩት ይዛችሁኛል። እስቲል እየወደድኩት ዲስታንስን ግን ትጠብቃለህ፣ ትጸልይለታለህ፣ ትመክረዋለህ፣ ይዛችሁኛል። ፍቅር ታሳየዋለህ። ልብ ላይ ግን ምንም አትይዝም። እንደዚህ ሲባል አንዳንዴ በቃ እየተበደልክ ተሸከም ሊመስል ይችላል። ግን የእግዚአብሔርን ጥበብ መጠቀም ያዕቆብ ላይ ይላል፣ ማንም ጥበብ የጎደለው ቢመስለው እግዚአብሔርን ጥበብ ይጠይቅ። ያለምንም እግዚአብሔር ደግ ይሰጣል፣ ብቻ ጠይቀው ይሰጣል። ክብር ለጌታ። አያችሁ፣ ይቅር ማለት ከእግዚአብሔር የተሰጠን የልጅነት ማንነት ስለሆነ ዝም ብዬ ሪሰርች ላደርጋልኩና ከሜዲካል ጋር ምን ይገናኛል? ከሕክምና ጋር ይቅር ማለት ይዝም እችን አንድ የቃይተን ወደ ጸሎት እንገባለን። በጣም ጥቅም አለ። ክብር ለኢየሱስ ይሁን። አንድ ጆን ሆፕኪንስ ሆስፒታል የሚባል አሜሪካ ሀገር ውስጥ ቶፕ ሰርጀንቶችን የሚያስመርቅ ስሙ ጠፋብኝ። እንዲሁም ከነ ትራምፕ ጋር ህይወት ሪፐብሊካን የሚወዳደር ጥቁር ሰው ስሙ ጠፋብኝ። አፍሪካ አሜሪካን ሁለት በዓለም ለመጀመሪያ ጊዜ በ80ዎቹ ሁለት የተጣበቁ መንትዮችን ሰርች ያደረገ ዶክተር ነው። እዛ ላይ ተማረው ትልቅ ቶፕ ሜዲካል ትምህርት ነው። እነሱ ሲያጠኑ ምን አገኙ? ይቅር ማለት ክብር ለኢየሱስ ይሁን ደም ግፊትን ይቀንሳል። እናንተ አይገርማችሁ? ኢየሱስ ጌታ ነው። ብዙ ሰው ደም ግፊት ከያዘው ከዚህ በኋላ በመገለጥ ባይሆን በእውቀት ደርሼ ባህል ማለት አልታየኝም፣ ግን በእውቀት ይከታተልም እንደወጥ ኢየሱስ ያድናል። ያ ማለት ለካ ስትናደድ ያከለ ስትል ለካ ልብህ ጫና እንትን ይሰጠዋል፣ አሳይመንት ማለት እና በቃ ዝም ብሎ ድምድም ይሄ ሰው ጫና በዛብን እያለ ልብ ለካ ይመጣል። ሪሊዝ ለማለት ላቱ ትናደዳለህ። ይቅር ማለት ያን ሰው ታስባለህ፣ የበደለህን ታስባለህ፣ የወሰደብን ስታስብ ለካ በቃ ደም ስር ጋር ሁሉ ኤነርጂ ያስፈልጋል። ልብ በቃ ደሙን ሲልክ በቃ ውጥርጥር ስትል ለካ በቃ ስራ ይደክመዋል ማለት ነው። እና ደም ግፊት ሁሉ ይበዛል። ይቅር ማለት ይቅር ማለትስ ደም ግፊትን ይቀንሳል። ሄርት አታክ ሪስክ ይቀንሳል። ይሄ ሄርት አታክ የልብ አማርኛ አለው። ሄርት አታክ በቃ የልብ ድካምና ይሄ ሄርት አታክ ነው። ድንገተኛ የልብ አታክ ይቀንሳል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ይቅር ማለት በጣም የደነቀኝ ያጠኑት ነገር በሽታን የመከላከል አቅም ይጨምራል። ኢየሱስ ጌታ። እነዚህ ሰዎች ጌታ ያባርካቸው። በጣም ባረኳቸው። የሚገርም ነው። በሽታን ለመከላከል አቅም ምን ይጨምራል? ይቅር ማለት ጥሩ እንቅልፍን ይሰጣል። ይህ እውነት ነው። ምክንያቱም ስለዛ ስታስብ 5 ሰዓት ስታስብ ድንገት ሜዲቴት ስታደርገው ሌሊትን ሙሉ ነው የምታደርገው። ስለዛ ከሌበድ እንደማራ ገናኝቶ የሚይዝ ምናምን ይዚ ይቅር ካልከውስ ታዝንለትና ትባርከዋል። ጌታ ሆይ ያደረገውን አላወቀምና እባክህ ልቦና ስጠው። ጌታን ካላገኘ ጌታን ያገኝ ስትማልድ ስትጸልይ ኃይልን ቅባት መንፈስ ማታ ይመጣል። ኢየሱስ ያደረገ ኢየሱስ ያደረገ ድብርትን ጭንቀትን ይቀንሳል። ድብርትን ምክንያቱም ስለተጎዳህበት ስታስብ ድብርት ይመጣል። አንዛይቲ ኤንድ ዲፕሬሽን ጭንቀትና ዲፕሬሽን ለቆ ይሄዳል። ጌታ የሚገርም እኮ ነው። የእግዚአብሔር ቃል ውስጥ ግን ብዙ ሚስጥር አለ ማለት ነው። እነዚህ ብዙ ጊዜ ፈጅቶባቸው እነዚህ ጆን ሆፕኪንስ ሆስፒታሎች ከብዙ ሺህ ሰዎች ሪሰርች ያደረጉት ነው። በየጥቅሱና በየቃል ውስጥ ግን ዮሐንስ ወንጌል ያነበብናቸው ማቴዎስ፣ ቆላስያስ፣ ኤፌሶን ውስጥ የዛሬ 2000 ዓመት ተጽፎ ነበር። ያድናል ኢየሱስ። ፈውስ ነው ጌታ ያስቀመጠልን። ክብር ለኢየሱስ ይሁን። ይቅር ስንል ኦክሲቶሲን የሚባል ሆርሞን ይለቃል። ይህ ሆርሞን ምን ያደርጋል?
ደም ግፊት እንዲረጋጋ፣ ይሄ የደስታ ሆርሞን ደስተኛ እንድትሆን ያደርጋል። ሌላኛው ይሄ ዶፓሚን ወይ ደግሞ ሪዋርዲንግ ሆርሞን ይሉታል። ዶፓሚን ይሄ በጣም የሆነ ሱስ ያለባቸው ሰዎች ሱሱ ሲያገኙ ሪላክስ እንደሚያደርጉት ይቅር ስትል ዶፓሚን ሁሉ ይለቃል ማይንድ ማለት። ከዛስ ይቅር ብያለሁ በእውነት ነው አጋጥሟቸው አያውቅም። በቃ ይህን ሰው ፈታሁት ስትሉ የሆነ ሪፍሬሽመንት አለ። ከዛስ አጀሬውን ይሄዳል። ደጅ አጣ፣ መቀመጫ አጣ። እነሱ ሳይንቲስቶች ናቸው ባይደው ሆርሞን ምናምን ያሉት። ከሆርሞን ጀርባ የሚንቀሳቀስ ስፒሪት አለ። ለምሳሌ እነሱ የንዴት ሆርሞን አለ ይላሉ። ያደናል ኢየሱስ። እኛ ደግሞ ከንዴቱ ሆርሞን ጀርባ የሆነ አጀሬ አለ። ሰው እንዲናደድ እያደረገ እንዲነጫነጭ የሚያደርግ ስፒሪት ኦፍ አንገር የምንለው ማለት ነው። ክብር ለኢየሱስ። ስለዚህ እግዚአብሔር አምላክ ይቅር ማለት እያለ ነው በዚህ ሰዓት ለመንፈስም ለነፍስም ለስጋም በረከት በረከት። አሜን። ሙሉ ጤና ማለት ነው። ሙሉ ጤና። ክብር ለኢየሱስ ይሁን። ከዚህ በኋላ ይቅር እያለን እንሄዳለን። ይቅርታን ከእግዚአብሔር ተቀበለናል። ራሳችንን ይቅር እንላለን። ሰዎችን ይቅር እንላለን። ክብር ለኢየሱስ ይሁን። መናደድና መቆጣት ካለብን ከዚህ በኋላ ያጋንጮ ላይ ሰይጣን ላይ ብቻ እንቆጣለን። ጥሩ ነው። ጸልዬ ለመገሰጽ ለመስፈር ደስ ይላል። ወንድምታችንን ግን ይቅር እያለን ከዚህ በፊት የጎዱንን ይቅር እንዳለን። ክብር ለኢየሱስ ይሁን። የመጨረሻው ነጥብ ልስጣችሁ። በጣም ይቅር ባልን ቁጥር እግዚአብሔር ለትልቅ ቅባትና ለትልቅ አሳይመንት ያምነናል። እዛችሁኛ የፈለገ ነገር ቢበደል ይሄ ሰው ኢዝሊ ያዘውን አይጥልም። ይቅር አለ ማለት መናደድ ማለት እጅ ላይ የሆነ ውድ ነገር ይዛችኋል ልበላችሁ። ከዛ ይሄን ፎከስ ይሄን እዚህ ላይ ትኩረት ማድረግ ትተን የእግዚአብሔር ራዕይና ተልእኮ ላይ ማየት አቁመን ይሄ በደለኝ ስንል ተልእኮና የተሰጠንን አለ ይቅር ማለት ስንችል በቀላሉ ግን የተሰጠንን ማየት እንችላለን። እራሳችን ላይ ማተኮር እንችላለን። ያኔስ ጌታ ያየልን አሳይመንት ማየት እንችላለን። ያኔ እግዚአብሔር አምላክ ለትልቅ ቅባት ኢየሱስ ጌታ ለትልቅ ቅባት ለትልቅ ኃላፊነት ያምነናል። ለትልቅ ቅባት የተማርን የነበረው ስለ ይቅር ማለት ነው። አሁን ስለመጣችሁ ቶሎ ብትመጡ ደስ ይለኝ ነበር። ክብር ለኢየሱስ ይሁን። ምክንያቱም ይሄን መስማት ያለባቸውን ጌታ ላይ እየጸልያለሁ። ልባቸው መፈታት ያለበት ዲመን ብዙ ጊዜ አታክ የሚያደርገው ልብን ነው። የእኛን ቤት የእኛን ንብረት የእኛን ገንዘብ አይፈልግም። እሱ ሁለተኛ ሶስተኛ፣ መጀመሪያ ልብን ነው የሚፈልገው። ይቅር አለ ማለትም በማስገባት ሐዘንን በማስገባት ዛሬ ግን ይቅር ማለት ተበረናል ከጌታ። ስለ ሰዎችን ይቅር ማለት ይቀለናል። ራሳችንን ይቅር ማለት ይቀለናል። ጎረቤት፣ አካባቢ፣ አገርን ይቅር ማለት ይቀለናል። ከዚህ በኋላ የምናየው የእምነታችን ጀማሪና ፈጻሚ የሆነው ኢየሱስን እያየን እንሄዳለን። ስንበደል እያነሰብን ይሄዳል። በቃ እያነሰብን ማዘን እንጀምራለን። ስንበደል እኔን እኮ አይደለም የነካው በእኔ ውስጥ ያለውን ኢየሱስን የሚያሳዝነው ጌታዊ ነገታዊ ይለታል። ስላላወቀ ነው፣ እህቴ ስላላወቀች ነው። በዘመኗ ሁሉ መፈታት ይሆንላት፣ በዘመኑ ሁሉ መፈታት ይሆንላት ብለን የጸሎት ርዕስ እናደርገዋለን። እግዚአብሔርም ለትልቅ ኃላፊነት ክብር ለኢየሱስ ለትልቅ አሳይመንት ያስበናል፣ ያምነናል። ሃሌሉያ። አሁን እንጸልያለን። ጌታ ሆይ ይቅር የምልበትን ጸጋህን ሙላኝ። ሃሌሉያ።